مركز اللباب. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله يشهد الأنام كفل أردتن قتل علن هلاتشن من عندنا رسا إن شاء الله زاري يمنا يو صومن كم يبلاشو نقراتوش قطعي يهون على مالتنا صومن تم يبلاشو مكاكل الكفر القولي ينقري هنا كفر كالذي يسب الله أو القرآن أو الإسلام أو الصلاة أو الصيام أو الكعبة እንግዲህ የንግግር ኩፍር ማለት ነው። አላህን መሳደብ ለአላህን መሳደብ ሲባል ምንድነው? ለአላህ የማያመችበትን ባህሪ መግለጽ ማለት ነው። ለአላህ የማያመቹ ባህሪያቶች አሉ። ለምሳሌ አላህ እጅ አለው እግር አለው አይባልም። ይወርዳል ይወጣል ቁጭ ይላል አይባልም። ይበላል እንደዚሁም ይወልዳል ይወለዳል አይባልም። ይሄ ለአላህ ስድቡ ስለሆነ አንድ ሰው ይሄን የሚል ከሆነ ከእስልምና ይወጣል ማለት ነው። ሶላትን መሳደብ፣ ጾምን መሳደብ፣ ካዕባን መሳደብ እነዚህን ሁሉ የሚሳደብ ከሆነ የሚያንቋሽሽ ከሆነ ከእስልምና ያስወጣዋል ማለት ነው። ሁለተኛ ለኩፍሪል ኢዕቲቃዲ በልቡ በሚያምናቸው ከእስልምና የሚወጣበታል። ከኢዕቲቃዲ አነ አላህ ጅስም መሰለን አላህን አካል ነው ብሎ አንድ ሰው የሚያምን ከሆነ አካል ነው ብሎ አመነ። አላህ ሱብሓነሁ ወተዓላ የአካል ፈጣሪ ስለሆነ ማለት ነው። አካል ነው አይባልም። አካል አንዳንድ ሰዎች እንደሚሉት አካል ነው እግር አለው እንደሚሉት ማለት ነው። አው ዶኡን ወይ ብርሃን ነው አው ሩሑን ወይም ሩህ ነው ብሎ የሚያምን ከሆነ አው ኢዕቲቃዲ አነሁ ፊ ጀሃ ወይ በአቅጣጫ ነው ያለው አለ። እንግዲህ አቅጣጫ ሲባል 6 አቅጣጫዎች አሉ። በአንዱ አቅጣጫ ይገለጻል ብሎ ማመንን ይመስል በላይኛው በታችኛው አው መካን ወይ በቦታ ነው ያለው ሰማይ ውስጥ ወይ ከአርሽ በላይ ወይ አርሽ ላይ የሚል ከሆነ ለምን ይሄ ሁሉ ሳይፈጠር የነበረ የሆነ ጌታ ነው። ለምሳሌ ረሱል አለይሂ ሰላቱ ወሰላም ምን አሉ? ካነ አላህ ወለም የኩን ሸይኡን ገይሩ አላህ ነበር ከሱ ጋር ምንም ነገር ሳይኖር ማለት ምን ማለት ነው? ቦታ ሳይኖር ያለ ቦታ፣ አቅጣጫ ሳይኖር ያለ አቅጣጫ፣ አርሽ ሰማይ ሳይኖር ካለ እዚህ የነበረ ጌታ ስለሆነ ማለት ነው። አው አነሁ ጃሊሱን ዐለል አርሽ ወይ አርሽ ላይ ተቀምጧል ብሎ የሚል ከሆነ ይሄ ከእስልምና የሚያስወጣ ነው፣ ጾም የሚያበላሽበታል ማለት ነው። ስለዚህ እህቶቼ ወንድሞቼ አላህን አካል ነው የሚል ይከፍራል። الإمام الشافعي من يلالو المجسم كافر አላህን አካል ነው የሚል ይከፍራል ብለዋል። አላህን አካል ነው ያለ ይከፍራል። እንደዚሁም በአቅጣጫ ነው ያለው ካለ ከፈጠረው ይከጅላል ካለ በአጠቃላይ ከእስልምና ያስወጣዋል። ምክንያቱም አላህ በቁርአን ለይሰ ከሚስሊሂ ሸይ እኔን የሚመስል ምንም ነገር የለም ብሏል። ስለዚህ አላህን ከፈጠረው ይከጅላል ከሰማይ ከአቅጣጫ ይከጅላል ማለት ከእስልምና ያስወጣዋል ማለት ነው። ጾምም ያበላሻል። ሶስተኛ አልኩፍሪል ፊዕሊ የፊዕሊ የሆነ የስራ የሆነ ኩፍር ከረሚል ሙስሐፊል ፊል ቃዙራት ለምሳሌ ቁርአንን ቆሻሻ ላይ መጣል፣ አው ሱጁድ ሊሰነም ወይ ለታቦት ስጁድ ማድረግን ይመስል፣ አው ስጁድ ለኢብሊስ ወይም ለሸይጣን ለኢብሊስ ስጁድ ማድረግን ይመስል ይህ ሁሉ ከእስልምና ያስወጣል። አው ኪታበቲል ቁርአን ቢልበውሊ አው ደሚል ሐይድ ወይም ቁርአንን ማስጻፍ በሽንት በነጃሳ ማለት ነው ወይ በደመል ሐይድ ማስጻፍ ይሄም ክልክል ነው ማለት ነው። ጠንቋይ ቤት እየተሄደ በእንዲህ አይነት ማድረግ ከእስልምና የሚያስወጣ የሆነ ነው። ጾሙ ይበላሻል። ምክንያቱ ምንድነው? ሊአነስቲምራረ ኢማን ሳኢሚ የጾመኛ ኢማኑ መዘውተሩ ሸርጡ ሊሲሐቲ ሲያሚሂ ጾሙ ለመብቃቱ ቅድሚያ ሁኔታ ስለሆነ ማለት ነው። ስለዚህ አንድ ሰው መጀመሪያ ቅድሚያ ሁኔታ ኢማን ነው። አላህም በቁርአን እንደነገረን ወመን ያዕመል ሚነ ሳሊሐቲ ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ነቂራ ብሎናል። ስለዚህ መልካም ስራን የሚሰራ ሴትም ወንድ ወሁወ ሙእሚን እምነቱ የተስተካከለ ሆኖ ሙእሚን ሆኖ ነው እንጂ ያለን ሙእሚን ካልሆነ ቢጾም ቢሰግድ ሐጅ ቢሰራ ምንም ቢሰራ ተቀባይነት አይኖረውም ማለት ነው። ስለዚህ ኢማኑ ሸርጥ መሆን አለበት። እዚህ ላይ ምንድነው የምንይዘው? ኢማኑ የተበላሸ ለምሳሌ ቁርአንን ቢቀራው ቢሰግደው ቢጾመው አላህን እጅ አለው እግር አለው ይወርዳል እያለ በፍጡራን ባህሪ እየገለጸ ይቀመጣል። እንደዚሁም እጅ አለው እያለ የሚል ከሆነ የሰው ቢሰግድም ቢጾም ሐጅም ቢሰራ ተቀባይነት አይኖረውም። ለምን? ወሁወ ሙእሚን ብሎናል። አላህ ሙእሚን ሆኖ ነው። ፈልኩፍሩ ሙብጢሉን ሊስያም
እንግዲህ ኩፍር የሚባለው ጾምን ያበላሻል። ፈመን ወቀዐ ፊ ሸይኢን ሚንሃ አሁን ተቆጠርናቸው የተከሰተበት ወሁወ ሷኢሙን ፈሰደ ሶሙሁ ወዐለይሂል ዐውዱ ፈውረን ኢለል ኢስላም። እንግዲህ ጾሙ ይበላሻል፣ ቶሎ መመለስ አለበት ወደ እስልምና ማለት ነው። የሚመለሰው በምንድን ነው? እስትግፋር በማድረግ አይደለም። ቢኑጥቅ ቢሸሃደተይኒ ሁለትን ሸሃዳ በመናገር ነው። ሁለትን ሸሃዳ ማለት አለበት ማለት ነው። ወልኢምሳኩ መከልከል አለበት። በቂየተ ነሃሪ የቀረውን ቀን ደግሞ መከልከል አለበት። ثم قضاء هذا اليوم የዛን ቀን ቀዷ ማውጣት አለበት። ባዕደ የውሚል ዒድ ፈውረን ከዒድ በኋላ ቶሎ ብሎ ያንን ቀዷ ማውጣት አለበት ማለት ነው። ስለዚህ እህቶቼ ወንድሞቼ፣ ይሄ ኩፍር የሚባለው ከሶስት አንዱ የሚከሰትበት ከሆነ ከባድ ነው፣ ወላሂ ከባድ ነገር ነው። ስለዚህ ከነዚህ ነገራቶች መተዓቀብ መከልከል አለበት ማለት ነው። እስልምናውን ያክል ዝም ብሎ ባልሆነ ነገር ከእስልምና የሚያወጣን ነገር ተናግሮ ጾሙንም ሌሎችንም መልካም ስራዎችንም ማሳበስ የለበትም፣ ኩፍር በሆነ ነገር ማለት ነው። መጠንቀቅ አለብን። አላህ ይጠብቀን። አላህ ከእንዲህ አይነት ነገር